ሰላም እንዴት ናችሁ? ሚሴለን ነኝ። ዛሬም ሌላ አስተማሪ ታሪክ። በሰዓቱ ከሌላ ትምህርት ቤት ወደ አዲስ ሌላ ትምህርት ቤት ተዘዋውሬ የሄድኩበት ወቅት ነበር። የሄድኩበት ሰዓት የመጀመሪያው ሴሚስተር አልቆ ሁለተኛው ሴሚስተር ከተጀመረ ኦልሬዲ 3 ሳምንት አካባቢ ተቀንሶለት ነበር ከሁለተኛው ሴሚስተር እና የሶስተኛ ክፍል ተማሪዎች ናቸው። በአጋጣሚ በዛን አመት እዛ ክፍል ላይ ብዙ ሆምሩም መምህራኖች ከሁለት በላይ ማለት ነው ተቀያይረው ነበርና ከዛ እኔ በአጋጣሚ እለቱ ማክሰኞ ነበር ተፈተንኩኝ። ከሰዓት ኢንተርቪው አደረኩ። ሮብ ጠዋት እንድጀምር ነገሩኝ። ሮብ ቀን ነበር ስራ የጀመርኩት እና ያው ሁሌም እንደምናደርገው አዲስ ቦታ ላይ ስንሄድ የመጀመሪያዎቹን ቀናቶች የምናደርገው ኤንቫይሮንመንቱን ለማወቅ ከኤንቫይሮንመንቱ ጋር ለመለማመድ ነው ኦብዘርቭ የምናደርገው እና እንደዛ ስለነበር 3ቱን ቀን የተማሪዎችን ድክመትና ጠንካራ ጎን፣ ተማሪዎቹም መቼ ነው የሚረብሹት፣ እንዴት ነው የሚረብሹት፣ እንዴት ነው ጸጥ የሚሉት፣ ምንድነው ያለው ክፍተት ምናምን እያልኩ አካባቢዬን ነበር ኦብዘርቭ እያደረኩ የነበረው እና እንደ አጠቃላይ ኦብዘርቭ ካደረኩት ያው እየተረዳሁት የነበረው ነገር አብዛኛዎቹ ወንዶቹ ተማሪዎች ረባሽ እንደነበሩ፣ ረባሽ ማለት በሩሉ የማይመሩ አይነት ልጆች እንደነበሩ ያንን ተረድቼ ነበርና ሮብ ሐሙስ ዓርብ እንደዛ አለቀና ከዛ የሁለተኛው ሳምንት ሰኞ ቀን ተጀመረ ማለት ነው። ዘን ሰኞ ቀን ስራ ገብቼ በእረፍት አካባቢ ይመስለኛል ከቢሮ ትጠሪያለሽ ዳይሬክተሩ እየፈለገሽ ነው የሚል መልእክተኛ መጣና ወደ ቢሮ ሄድኩኝ። ዘን ስሄድ እኔም ፓርትነሬም ነበር ሄድነውና ምን አለኝ ዳይሬክተሩ ከዛ በፊት እኔ ከመሄዴ በፊት የሶስቱንም የማስጠንቀቂያ ስቴፖች ያለፈና ከዛ በኋላ ድጋሚ እንደገና እያጠፋ ስለነበር መባረር ያለበት ልጅ እኔ ክፍል እንዳለ ነገረኝ። ስለዚህ አንቺ ስራ የጀመርሽበትን ሳምንት እኔ ሌላ ግቢ አርጀንት ሚቲንግ ላይ ስለነበርኩኝ ነበር ያላከናወንኩትና አሁን ፕሮሲጀሩን ጠብቀን ስለሆነ የሚሆነው ያው አንድ ተማሪ ከሆነ ክፍል ላይ ሲባረር መጀመሪያ ሆምሩማ ከዛ ፓርትነሯ ትፈርማለች። ከዛ በኋላ ነው አጽድቆ የሚወሰነው ማለት ነው። ስለዚህ ይሄን ደብዳቤ አንብበሽ ፈርሚና ከዛ ፓርትነርሽ ካንቺ በታች ያለው ላይ ትፈርማለች። ከዛ ይባላል ልጁ በቃ እናሰናብተው ሁሉ ነገር አለኝና እሺ ብዬ ልክ ደብዳቤውን ተቀብዬ ስሙን ሳይ እንዳልኳችሁ ቅድም ክፍል ውስጥ አብዛኞቹ ወንዶች እየተረጋጉ አይደል ረባሽ ናቸው። ስለዚህ ኢየሱስ ከዛ ውስጥ ኦብዘርቭ ካረኳቸው አንዱ ልጅ ነው። ያ ልጅ ማለት ደግሞ የተወለደው ደቡብ አፍሪካ ነው። ኬጂ ጨርሶ የመጣው ደቡብ አፍሪካ ነው። እዚህ የመጣው ግሬድ 1 ሌላ ትምህርት ቤት ተምሮ ግሬድ 2 እና አሁን ግሬድ 3 በዛ ሰዓት ማለት ነው ግሬድ 3 ነው እዛ ትምህርት ቤት ጆይን ያደረጋቸውና ግሬድ 2 ላይ ጆይን ሲያደርግም እንደዚሁ በጣም አስቸጋሪ ነበር አሉ። ሃይፐር አክቲቭ የሚባል ተማሪ ከዛ አሁን በዚህ አመት ደግሞ ያው አጋጣሚ ሆኖ መምህራኖች ሲቀያየሩ እንደሚታወቀው ክፍል ውስጥ አንድ ሆምሩም መምህር ኖሮ ቀጥ ያለ ህጉና ደንቡን የሚያስፈጽም ልጆቹን በስነ ስርዓት ማኔጅ ማድረግ የሚችል አንድ ወጥ ሰው ከሌለ ልጆች ባህሪያቸው ወጣ ገባ የሚሆንበት እድል ሰፊ ነውና በዛ ላይ ደግሞ ልጁ ይሄኛውን ማህበረሰብ ሲቀላቀል ብዙ የተቀየረበት ነገር አለ። ያው መገመት ቀላል ነው። ደቡብ አፍሪካ ያለውን የትምህርት ካሪኩለም እና ኢትዮጵያ ውስጥ ያለውን የትምህርት ካሪኩለም ተዛማጅነታቸው ያን ያህል ማች የሚያደርግ አይደለምና ኤኒዌይስ ስለዚህ እሱ ነው የሚባረረው ደቡብ አፍሪካ የተወለደው ልጅና ከዛ ነው እከሌ ነው ስሙን ሳነበው እሱ ነው እንዴ ለምን ሚስተር አብዛኛው ወንዶች እኮ ረባሽ ናቸው እሱ ብቻ ለምን አልኩት። እንዴ አሁን ባየሽው 3 ቀን ውስጥ እሱ የተለየ ነገር አላየሽበትም አለኝ። ነው ቁጭ ብሎ ይጽፋል አይጽፍም ቆሞ ነው የሚጽፈው። ስታስረጂ ቁጭ ብሎ ያዳምጥሻል? አይ ቁጭ አይልም ግን እየተንቀሳቀሰ ያዳምጠኛል። ግራ ገባው። ዳይሬክተሩ በጣም የተባረከ በጣም ምርጥ ሰው በልምድ ሳይሆን ወይም ይሄ ዝም ብሎ በደመ ነፍስ ወረቀቱ ስላለው ሳይሆን ተምሮ አውቆ ገብቶት ትምህርት ቤቱን ማኔጅ የሚያደርግ ዳይሬክተር ነበር። እጅግ በጣም ነው የማመሰግነው። እዚህ ላይ ስሙን መጥቀስ ስለማልፈልግ እንጂ በጣም ስማርት ሰው ነው እና ማለት ሲለኝ ታርጌታችን እኛ ልጆቹ ምን አውቀዋል ነው አይደል? እንደዛ ከሆነ ደግሞ ይሄ ልጅ እኮ ቁጭ ብሎ መጻፍ አይወድም
የስ አንደርስታንድ አድርጌዋለሁ። አርም ቼር ነው። ቼሩን ልጆቹን በማይሸፍንበት ቦታ በማይከልልበት ቦታ አድርጌለት ቆሞ ጻፈ። ሳስረዳ እኔም እሱም እኔ እየተንቀሳቀስኩ ሳስረዳ እሱም እየተንቀሳቀሰ አይኑ ሌላ ቦታ ነው፣ ግን ጆሮውን እኔን ይሰማኛል። ዘን ስጠይቀው ይመልስልኛል። ስለዚህ ምንድን ነው ረብሹ? ቁጭ በል ሲባል አይቀመጥም አለኝ። አይ አይደለም ሚስተር፣ እኔ ታርጌቴ ልጆቼ ምን አውቀዋል ነው እንጂ ምን አጥፍተዋል አይደለም። ምናልባት ሁሉም ተማሪ ተቀምጦ ስለሚማር ትክክል ነው ማለት አይደለም፣ ወይም ደግሞ ሁሉም ተማሪ እንዲቆም መፍቀድም ትክክል አይደለም። ግን ይሄ ልጅ ሌሎቹን ሳይነካ ሌሎቹን ሳይረብሽ ኮንሰንትሬት ማድረግ የምችለው እየተንቀሳቀስኩ ስሰማ ነው እኮ በሌላ ቋንቋ ልጁ እየነገረን ያለው። ቁጭ ብዬ ስጽፍ ጽሁፌ አያምርም አለ። ወርድ ባይ ወርድ አማርኛ አይችልም። ኮሚኒኬት የሚያደርገው ጠቅላላ በእንግሊዝኛ ነው። ስለዚህ ለምንድነው ቆመ መጽፈው ስለው ጽሁፌ የሚያምረው ቆሜ ስጽፍ ነው፣ የምፈጥነውም እንደዛ ነው። ቁጭ ብዬ መጻፍ አልችልም አለኝ። ስለዚህ እሺ ጽሁፍ ቆንጆ ከሆነ ፈቅድልሃለሁ፣ ትቀጥላለህ። እንደዚህ ነበር ስምምነታችን። ዘን እውነትም ሳይሆን ጽሁፉ ጥሩ ነበር፣ ፈቀድኩለት። ቆሞ ይጽፋል። አርምቼር ነው፣ ከማንም ጋር አይጋፋም፣ ጠረጴዛ አይጋራም። ሲንግል አንዳንድ ልጆች ከነ ጠረጴዛው አንድ ወንበር ያለው ማለት ነው አርምቼር። ስለዚህ ቦታ ደግሞ አንስቼ ልጆቹን ከበር እንዳያደርግ አድርጌ አስተካክዬ አስቀምጬዋለሁ። ሳስረዳ ይሰማል። የሰማኝን መስማት አለመስማቱን ለማረጋገጥ ስጠይቀው መልሶልኛል። ስለዚህ ለምንድን ነው የሚባረር? እና ግራ ገባው ዳይሬክተሩ። በዚህ አንግል አይቼው አላውቅም አለኝ። ሶ እንደዛ ከሆነ እኔ አሁን አይደል የመጣሁት፣ አሁን ይሄንን ፈርሜ ከምትለኝ በፊት ይሄ ልጅ ይረብሻል አይረብሽም የሚለውን እኔም ኦብዘርቭ ላድርግና ከዚህ ውጭ ያለ ነገር ካለ ቢያንስ ለእኔ እድል ስጠኝ፣ እኔ ኃላፊነት ልውሰድ። 1 ሳምንት 2 ሳምንት እድል ስጠኝ። እግዚአብሔር ይባርከው። እሺ አለ። እሺ ስለዚህ አሁን የኔ ክፍል ነው ይሄ ክፍል። ስለዚህ እኔ በራሴ መንገድ እሰራዋለሁ። ከዛ መጣን እና ነገርኩት። አሁን ልትባረር ነበር። ስለዚህ እኔ አሁን ሪስክ ወስጃለሁ፣ አንተ ከነሱ ጋር ወደ ግሬድ 4 እንድትሸጋገር። ስለዚህ አንተ በምን ታገዘኛለህ? ቆመ ስትጽፍ ሌሎቹን ድምጽ እያወጣ አትረብሽም። ሳስረዳ ስትንቀሳቀስ ሌሎቹን አትነካብኝም። በስነ ስርዓት ከጻፍክ፣ በስነ ስርዓት ከተከታተልከኝ በመጀመሪያ ደረጃ ሞኒተር አደርጋለሁ። ሁለተኛ ደረጃ እነዛን የተጣላቸውን ልጆች በሙሉ አንተ ይቅርታ ትጠይቅልኛለህ አልኩት። ተስማማል። የእውነት 1 ቀን 2 ቀን አልፈጀብኝም ይሄንን ለማድረግ ማለት ነው። ምክንያቱም እኔ ከዛ በፊት የኔ ልጅ ኬጂ እየተማረ ያለ ኬጂ ላይ አስተማሪዋ እያስተማረች እያወራች ይሄ አፕል ቢ ባናና ምናምን የሚለውን በሚይዙበት ሰዓት ማለት ነው። ከዛ ቁጭ ብሎ አይማርም እና መዞሩን እንደ መረበሽ አስበውት መምህራኖቹ ሲከለክሉት፣ እንደዚሁ አሁን ከኔ ጋር ሲሰራ እንደነበረው ዳይሬክተር ስማርት ነበርና የትምህርት ቤቱ ባለቤት በመስኮት አይቶ ተዋት ከልክሉት፣ ይልቅ እየተንቀሳቀሰ መስማት አለመስማቱን ቼክ ለማድረግ ክሮስ ቼክ አድርጊው በጥያቄ ዘን ስጠይቀው መለሰ። ሲመለስ ተቀመጥ ብላችሁ ግብ አትፍጠሩ፣ እሱ ከራሱ በራሱ መንገድ ነው ትምህርቱን እየተከታተለ ያለው እና ለእኔ ያ ትልቅ ትምህርት ነበር። እና በህይወቴ ዘን ይሄ ልጅ ምን ሆነ? ረብሻ የለም፣ ጭቅጭቅ የለም፣ ምን የለም፣ በሰላም ትምህርቱን መከታተል ጀመረ። ስለዚህ ከዛ በኋላ መባረር የሚለውም ሀሳብ ቆሞ ከልጆች ጋር የሚጣላውም ከፓርትነሬ ጋር የሚጣላው ሙሉ ለሙሉ ማለት ነው። ምናልባት ይሄንን ቪዲዮ ካዩት እናቱ እሱም በደንብ ያስታውሳሉና የሱ ታሪክ ሊሆን እንደሚችል ተደውሎ ከተጠራችበት ነው ተመልሳ እኔ እድል ስጡኝ ብዬ ስጠይቅ ተመልሳ ወደ ቤቷ ሄደችውና በስነ ስርዓት ግሬድ 3 ጨርሶ ግሬድ 4 ገባ። ኢቨን ኢፍ ግሬድ 4 ሆኖ ኦብዘርቭ አደረገው ነበር። እኔም ግሬድ 4 ተመደብኩ ኔክስት ይር ላይ። ግን ግሬድ 4 እኔ ሌላ ሴክሽን እሱ ሌላ ሴክሽን ነበርና ሄጄ ቼክ አደረገው ነበር። በቃ ህይወት በቃ ናይስ፣ ምንም አይነት ጸብ የሌለበት ምን የሌለበት። ስለዚህ አንዳንዴ ረብሻ ወይም ጥሩ የሆነና ያልሆነን ነገር መለየት ካልቻለን ራሳችንን ልጆቻችንን አግሬሲቭ የምናደርገውና ምንድነው የሚፈልጉትን መለየት መቻል አለብን የሚለውን ለማስታወስ ነው። ወዳችሁ